ሻሎም ጤና ይስጥልኝ የተቀደሳችሁ የእስራኤል ማህበረሰብ በሙሉ ዛሬም እንደተለመደው በየሳምንቱ የምናስተላልፍላችሁን የኦሪት ትምህርት ይዘን ቀርበናል። እንደምታስታውሱት ኦሪት ሻባት የሚል ትምህርት ከጀመርን ብዙ ሳምንታት አልፈዋል እና ባለፈው ሳምንትም ስለ ቅሪአት ቶራ ወይም ደግሞ ስለ የኦሪት አነባብ ስነ ስርዓት በሻባት ስለሚያደርጉ ስነ ስርዓት ተነጋግረን ነበረ። ዛሬ በዕዝራት አሸም ያን በመቀጠል ትንሽ ስለዚህ ትንሽ መተንተን እሞክራለሁ በዕዝራት አሸም። እንግዲህ ባለፈው ሳምንት የተነጋገርነው ስለ እንግዲህ በሻባት የሚነበበው የኦሪት ስነ ስርዓት አለ። በተለይ ትንሽ ማተው ያተኮርኩት ስለ አልዮት ስነ ስርዓት ኦሪት ቀርቦ ኦሪት የማንበቡን ስርዓት ነው እና ስለዛ ነው ትንሽ ባጭሩ ለመተንተንና ለመናገር የሞከርኩት። ዛሬ መናገር እንፈልገው ስለ ታልሙድ ቶራ በሻባት እንግዲህ ቶራ የማርት ስነ ስርዓትና ህግጋት ትእዛዝ አለ። ስለዛ ለመናገር ሞክራለሁ በዕዝራት አሸም። ከዛ በፊት ግን ብዙ ጊዜ ሰፈር ቶራ ማለት ምን ማለት ነው ወይም ደግሞ ኦሪት ማለት ምን ማለት ነው የሚለውን ነገር ብዙ ጊዜ ጥያቄ ስለቀረበልኝ እኔም ባጭሩ ለመተንተን ሞክራለሁ በዕዝራት አሸም እና ተከታተሉን። ሰምታችሁ ትምህርቱን ለሌላ ሰው ብታስተምሩት በጣም ትልቅ ሚጽዋ ነው እና እንግዲህ ስንጀምር ሰፈር ቶራ ማለት ምን ማለት ነው ወይም ደግሞ ቶራ ማለት ምን ማለት ነው የሚለውን ነገር ለመናገር ስንሞክር እንግዲህ እንደምታውቁት ባለን ጊዜ ባሁን ባለው ይሁዲ ሃይማኖት ዋናና ቅዱስ ዕቃ የሚባለው ወይም ደግሞ ቅዱስ ነገር የሚባለው ምንድነው? ሰፈር ቶራ ነው ወይም ደግሞ ኦሪት የሚባለው ነው እና እንደዚህ እንደ ሰፈር ቶራ ያለ ቅዱስ የሆነ ነገር የለም በይሁዲ ሃይማኖት ማለት ነው። እና ሰፈር ቶራ በጣም የተቀደሰ ነው። በጣም ትልቅ በጣም ቅዱስና ትልቅ ነገር ነው እና እንዴት ነው የሚጻፈው ብለን ስንጠይቅ የሚጻፈው እንግዲህ በይሁዲ በሆነ ሰው ኦሪትን በስርዓቱ የሚጠብቅ ሃይማኖቱን በደንብ አድርጎ የሚጠብቅ ሰው ጻድቅ የሆነ ሰው መሆን አለበት። እንደገና ደግሞ ህጉን ያልጻጻፉን ህግ በስርዓትና በጣም ብዙ ህግጋት አለው ብዙ ኢልኾት ሰፈር ቶራ የሚባል አለ። ያን በደንብ አድርጎ የተማረ መሆን አለበት። በደንብ አድርጎ መጻፉን በስርዓቱ የተማረ መሆን አለበት። እንግዲህ ሲጻፍ በጣም ብዙ ስርዓት አለው። ግን እንግዲህ 22 ፊደላት አሉ። እዛም በኋላ ደግሞ 5 ሶፊዮት የሚባሉት ኦቲዮት አሉ በዕብራይስጥ። እነዛ ሲጻፉ እያንዳንዱ የቃል አይን ማለት የእያንዳንዱ ፊደል የራሱ ያጻጻፍ ስርዓት አለው። ማለትም ለምሳሌ አሌፍ እንግዲህ በደንብ አድርገን ስናይ ሆዛ በሰፈር ቶራ የተጻፈው ነገር ሀዛ 2 ዩድ እና ቫቭ አለ። ከን ማለት ቫቭ የተጋደመ ቫቭ አለ። ከታችኛው ዩድ አለ፣ ከላይኛው በዚህኛው ግድም ዩድ አለ። በአጠቃላይ ከን 2 ዩድ እና ቫቭ በአጠቃላይ ልክ እንደዛ አድርጎ መጻፍ አለበት። ብዙ ስርዓት አለው። ከን ለምሳሌ ቤት 3 ቫቭ ያጻጻፍ አለው። በጣም ብዙ ስርዓት አለው። ያጻጻፉ ስርዓት ራሱ አላኸው ማለት ነው፣ ህግጋት ማለት ነው። እንዴት አድርጎ ፊደል እንደሚጻፈው ያጻጻፉን ስነ ስርዓት ፊደል እንዴት ያጻጻፉ ህግ በጣም ብዙ ህግጋት አለው። ግን ይሄ በደንብ አድርጎ ጠንቅቆ ማወቅ አለበት። እንዴት አድርጎ ፊደሉን መጣል አለበት፣ እንዴት አድርጎ ነው መጀመር ያለበት፣ እንዴት አድርጎ መጨረስ ያለበት በደንብ አድርጎ መማር ያስፈልገዋል። እና ይሄ በጣም ብዙ ህግጋት አለው በዚህ ጉዳይ። እዛም በኋላ መጻፈው በፊት ለሽም ቅዱስ ሰፈር ቶራ የሚባል አለ። እዛም በኋላ ለምሳሌ የአምላክ ስም ከሆነ የሚጽፈው 7 የአምላክ ስሞች አሉ። እነዛ ሲጻፉ በጣም በጥንቃቄ መሆን አለበት። ያጠናቀቀስ በጣም ጥንቃቄ መሆን አለበት። ብዙ ጥንቃቄ መደረግ ያለበት ያው እንግዲህ በህጉ እንድትጻፈው ማለት ነው። እና ያጻጻፉ ስነ ስርዓት በጣም ብዙ ጥልቅ እንትን አለው፣ ጥልቅ ነገር አለው፣ ጥልቅ ሐሳብ አለው። እሳቤ በጣም ጥልቅ ነገር ነው እና ፊደሉ በጣም ብዙ ያጻጻፍ ስነ ስርዓት አለው። እንግዲህ እንደ አሁን ባለንበት ጊዜ 3 አይነት ያጻጻፍ ስነ ስርዓት አለች። የኦቲዮት ወይም ደግሞ ፊደል እንትኖች ሰፈር ቶራ እናገኛለን። አንደኛው እንግዲህ አሽከናዚዎች ናቸው። የአሽከናዚ ኦቲዮት አለ። ይሄ ክታብ አሹሪ ስፈራዲ ይባላል። እንዲሁም ደግሞ ማለት ክታብ አሹሪ አሽከናዚ ወይም ደግሞ ክታብ አሪ ይባላል። እንዲሁም ደግሞ
የሽ ክታብ ስፈራድ የሚባል አለ። እንዲሁም ደግሞ ከዚህ ሁለቱን አያይዞ የያዘ ሶስተኛ እንትን አለ። መቼም በአጠቃላይ ስናየው ማለት ነው ሰፈር ቶራ የአሽካናዚው ሰፈር ቶራ ነው የስፈራዱ ሰፈር ቶራ ያው ቃሉ አንድ ቢሆንም ስርዓቱ አንድ ቢሆን ግን እንትኑ ግን ፊደሉ ግን ለየት ይላል፣ ትንሽ ለየት ይላል። አባል ምንም በውስጡ አቶኸን አማሁት አንድ ነው። ከን ለምሳሌ ብርሽት የተባለው በመጀመሪያ ኦሪት ቃል ብርሽት ነው፣ ምንም ነገር ልዩነት የለው እና ይሄ አንድ ነው። ነገር ግን የኦቲዮት ማለት ያጻጻፉ የፊደሎች ስነ ስርዓት ያቀማመጥ ስነ ስርዓት ትንሽ ለየት ይላል። ይሄ እንግዲህ ያጻጻፈው ስነ ስርዓት ነው። የት ነው የሚጻፈው? እንዴት ነው? በምንድን ነው የሚጻፈው? እንደምታውቁት ሰፈር ቶራው የሚጻፈው እንደማንኛውም ወረቀት አይደለም። ግን የሚጻፈው በክላፍ ነው። ክላፍ ማለት በአማርኛ ብራና ነው የሚመስለኝ። እና እንግዲህ ይሄ ክላፍ የሚባለው እንዴት ነው የሚሰራ? እንግዲህ ቆዳ አለ ማለትም ንጹህ እንስሳ ከሆኑ ማለት ነው። በሄሞት ተሆሮት በሄማ ተሆራ ማለት እንግዲህ ማንኛውም መኛ ይሁዲ በሄሙዱ ሃይማኖት መብላት የሚቻሉት በሄሞት ወይም ደግሞ እንስሳት ማለትም ለምሳሌ ሸኾናቸው ስንጥቅ የሆነና ማዕላይ ጌራ የሚያመነዝኩ እንስሳት ከዛ ያን መብላት የሚቻለው ከነዛ ቆዳ ብቻ ነው መስራት የሚቻለው። ያን ቆዳ ያለፋፍ ስርዓት አለው። የሽሎ ኢልኾት እንዴት አድርጎ ማልፋት እንዳለብን ስርዓት አለው፣ ህግጋት አለው። እዛም በኋላ ደግሞ እንዴት አድርጎ ያን ብራናውን ማውጣት ሁሉ እንዴት እንደሚወጣ ሁሉ በስርዓቱ በአላሁ ተጽፏል። እንግዲህ እዛም በኋላ እንደዛ ከሆነ በኋላ የሆነ ሲርቱት ይባላል። ከን የሆነ ካቪ ማለት መስመር ይደረግበታል። ይሄም መስመር የሚያደርገው ስርዓትን በጣም ብዙ ስርዓት አለ። ከዛም በኋላ እንደዛ ሆኖ መጻፍ ይጀምራል ማለት ነው። የሚጻፈው እንግዲህ እንደው እንዳለው እስክሪብቶ አይደለም ወይም ደግሞ እርሳስ አይደለም። ሎ ይፓሮን እላ ኮልሙስ ሚውኻድ ይባላል። እንትኑ ራሱ ዲዮ የሚባል የሚጻፈበት ዲዮ ልዩ ነው። በጣም ልዩ ነው። ይሄ ዲዮ እንዴት እንደሚሰራ ብዙ ስርዓት አለው። በራምባም በግማራውም ተጽፎ እናየዋለን። እና ያ በደንብ አድርጎ ያ ስርዓት አለው። እዛም በኋላ በዛ የነካ ማለት ነው ኮልሙስ ይባላል መጻፊያው። ኮልሙስ ይባላል በደንብ አድርጎ መጻፍ ያስፈልገዋል ማለት ነው። እና እንግዲህ እንዳልነው በጣም ብዙ ስርዓት አለው፣ በጣም ብዙ ህግጋት አለው ማለት ነው። እንግዲህ ሰፈር ቶራ እንግዲህ ቢያንስ ከ8 ወር እስከ ዓመት ድረስ መጻፍ ይወስዳል ለመጻፍ ማለት ነው። በጣም ብዙ ጊዜም ይወስዳል። እንደገና ደግሞ እንዳጠነቃቂው በጣም ጥንቃቄ በደንብ አድርጎ የሚጠነቀቅ ከሆነ በጣም የሚጠነቀቅ ከሆነ በጣም ፊደሎች በጣም እንዲያምሩ የሚጠነቀቅ ከሆነ ውብ እንዲኖረው የሚሆን ከሆነ በጣም ብዙ ስርዓት አለው። ያ እንደዛ አድርጎ የሚሆን ከሆነ ብዙ ከዛ የበለጠ ጊዜም ሊወስድ ይችላል። እና በአጠቃላይ ግን 8 ወር እስከ ዓመት ድረስ ነው የሚወስድ አብዛኛው ሰፈር ቶራ ማለት ነው። ስለዚህም እንደዚህም ስርዓት በህጉ ማለት ነው በደንብ አድርጎ በተጠነቀቀ ቁጥር የተለያየ ህግጋትን በጥንቃቄ በጨመረ ቁጥር ያው እንግዲህ ሰፈር ቶራው እንደዚሁ ውድም ይሆናል ማለት ነው። እና እንደማንኛው እንደ ጻፊው ሰውዬ ሰፈር ቶራው በጣም የተወደደ ይሆናል ማለት ነው። እንግዲህ አሁን ባለንበት ጊዜ እንደምታውቁት ቴክኖሎጂ በጣም ረቋል። በጣም ረቆ ነው ያለ እና ነገር ግን ለሰፈር ቶራ እስከዛሬ ድረስ ምንም ሌላ መለወጫ የለም። ማለት ሰው ብቻ ነው መጻፍ የሚችለው። ሰው ብቻ ሳይሆን ይሁዲ ሆነ መሆን አለበት። ይሁዲ ብቻ ሳይሆን ህጉን የኦሪትን ህግ በስርዓት የተማረና ህጉን በደንብ አድርጎ ጠንቅቆ የሚጠብቅ ሰው መሆን አለበት። ያለበለዚያ ግን ሰፈር ቶራ ቢጻፍም ሰፈር ቶራ አይባልም። ግን ሰፈር ቶራ አይሆንም ማለት ነው። ለምሳሌ ሰፈር ቶራውን ይሁዲ ያልሆነ ሰው ቢጽፈው ይሄ ሰፈር ቶራ አይባልም። ወይም ደግሞ ሰፈር ቶራውን ሻባት የማይጠብቅ የጻፈው ከሆነ ይሄም ሰፈር ቶራ አይባልም። እና በጣም ብዙ ድንጋጌ ያለው በጣም ብዙ ጥንቃቄ ያለው በጣም ብዙ ህግጋት አለው ማለት ነው። እንግዲህ ከዛም በኋላ እንግዲህ ከዚህ በተጨማሪ መናገር የምፈልገው እንግዲህ ልክ እንደ ሰፈር ቶራውም መዙዛና ትፊሊም ልክ እንደዚህ ነው። ግን እንግዲህ እንደምታውቁት በማንኛውም የይሁዲ ቤት መዙዛ አለ። ግን መዙዛ መኖር አለበት። ይሄ መዙዛ የሚጻፈው ልክ እንደ ሰፈር ቶራው ነው። ማለትም የሚጻፈው በደንብ አድርጎ ህግጋት አለው።
ህግ ጋለው ያን ህግ በደንብ አድርጎ የተማረ መሆን አለበት። ቅድም እንዳልነው ፊደሉ በስርዓት የሆነ የተጻፈ መሆን አለበት። ያው ቅድም እንዳልነው ያጻጻፉን ስርዓትም የሚጻፈው በብራና ነው እና በስርዓቱ በደንብ ሆኖ የተጻፈ መሆን አለበት። ግን እንግዲህ ከሰፈር ቶራም ሆነ ከመዙዛውም ከትፍሊኑም ሆነ ማለት አንድ ተሚጻፈው መጻፍ ካለበት ከኦሪቱ ውስጥ አንድ ቃል ወይም ደግሞ አንድ ቃል ብቻ ሳይሆን አንድ ፊደል ካነሰች አሰፈር ቶራ ፐሱል ወይም ደግሞ መዙዛ ፐሱላ ወይም ደግሞ ትፍሊን ፐሱል ማለትም አንድ ቃል መጨመር የለበትም መቀነስም የለበትም። ግን አቶራ ዑመር ሎቶሲፍ ሎትግራ እንደምትለው አትጨምር አትቀንስ እንዳለው ማለት ነው። አንድ ፊደል ተተጨመረ ያ ፐሱል ነው፣ አንድ ፊደል ተተቀነሰ ያን ፐሱል ነው። እንደገና ደግሞ ፊደሉ ሲጻፍ ምንም ነገር የተገጣጠመ መሆን የለበትም። ግን የተያያዘ መሆን የለበትም። በስርዓቱ ያ ቅድም እንዳልነው ያጣጣል ስርዓት አለው። ልክ እንደዛ ሆኖ ነው መጻፍ ያለበት ማለት ነው። እና በደንብ አድርግ በተለይ ሰፈር ቶራ ሲገዛ በጣም ብዙ ጥንቃቄ ያስፈልገዋል። በጣም ውድ ስለሆነ በጣም ብዙ አብዛኛው ሰዎች አልፎ አልፎ ሰፈር ቶራ ይገዛሉ እና ያን ሲሆን ከራባን ጋር ይመካከራሉ፣ ዝም ብሎ አይገዙም። ነገር ግን አብዛኛው ጊዜ ይሄ ችግር ያለው ምንድነው? መዙዛ ሲገዛ መዙዛ ማንኛውም ሰው መዙዛ ይገዛል እና በጥንቃቄ የሚያስፈልገው ነገር መዙዛ ከማንኛውም ሰው አይገዛም። በደንብ አድርጎ ተተገዛም በኋላ ለራብ ወስዶ እንዲፈተሽ መሆን አለበት። እኔ አብዛኛው ጊዜ እንደዚህ መዙዛ እኔ ቦደክ መዙዛ ማለት መዙዛ ያለው መረምራለሁ እና አንዳንድ ጊዜ በስህተትም ይሆን ይችላል፣ አውቆም ይሆን ይችላል የተሳሳቱና በስርዓት ያልተጻፈ መዙዛ እናገኛለን እና በደንብ አድርጎ ይሄን ነገር መጠንቀቅ ያስፈልጋል። እንዲሁም ደግሞ ቢያንስ በ7 ዓመት 2 ጊዜ መዙዛ መፈተሽ ያስፈልገዋል። ይሄን ነገር ማወቅ ያስፈልጋል እና አሮጌ ከሆነም ሊበላሽ ይችላል ወይም ደግሞ ውሃ ሊያበላሽው ይችላል ወይም ደግሞ እንደዚህ ሙቀት ሲሆን ባለበት ጊዜ ሊበላሽ ይችላል ወይም ደግሞ በክረምት ውሃ ሊገባበት ይችላል። ልክ እንደዛ ሆኖ ሊበላሽ ስለሚችል በ7 ዓመት 2 ጊዜ መፈተሽ ያስፈልገዋል ማለት ነው። እንዲሁም ደግሞ ትፍሊን ስትገዙ ማንኛውም ሰው ትፍሊን የሚገዛ ከሆነ ከማንኛውም ቦታ ትፍሊን አይገዛም። በትፍሊን በጣም ብዙ ጥንቃቄ ያስፈልገዋል። ግን ከመዙዛ የበለጠ ብዙ ለትፍሊን በጣም ብዙ ጥንቃቄ ያለው አፊሉ የትፍሊን ጉዳይ ከፊሉ ሰፈር ቶራ ያጻጻፉ በላይ በጣም ብዙ ጥንቃቄ ያለው በጣም ብዙ ስርዓት አለው እና ይሄን ትፍሊን የምትገዙ ሰዎችን በስርዓት የሚገዛበት ቦታ ማን እንደጻፈው የት እንደጻፈ ማን ያን ትፍሊን እንዴት እንደተሰራ በደንብ አድርጎ ማወቅ ያስፈልጋል። ከዚህም ብዙ ጊዜ እንደዚህ የተሳሳተ ነገር ስለያገኘነ በጣም መጠንቀቅ ያስፈልጋል ማለት ነው። ይሄ እንግዲህ ስለ ሰፈር ቶራ ነው። እንግዲህ ስለ ሰፈር ቶራ ስናይ እንግዲህ ሰፈር ቶራ ስንል እንግዲህ ባለፈው ሳምንት እንዳስታወስነው በሰፈር ቶራ ምንም ነገር ነጥብ የለውም ማቆሚያ የለውም ማለት ወጥ ሆኖ የተጻፈ ማለትም በስርዓት እንትን አለው ራክ ቃል በቃል ትንሽ ቦታ እንትን ሚላለ ሚለቀ ቦታ አለ። ያ አባል አብዛኛው ጊዜ ምንም ነጥብም የለውም ምንም ብዙ ነገር የለውም እና በስርዓት መሆን አለበት እና ስለዚህ ነው ሰፈር ቶራ የሚያነብ ሰው በደንብ አድርጎ ሻባት ከመግባቱ ወደ ሶፈር ታማንበቡ በፊት መጽሐፉን ከማንበቡ በፊት በደንብ አድርጎ መዘጋጀት የሚያስፈልገው ማለት ነው። ምክንያቱም ከዛ የተለያየ ያ አጻጻፉ ስርዓት በጣም ልዩ ስለሆነ እኛ በየትኛውም ቦታ የምናየው ቃልና ከቶራ የተጻፈው ቃል ልዩ ስለሚሆን በደንብ አድርጎ ተጠንቅቆ እንዲያነብ በደንብ አድርጎ መዘጋጀት ያስፈልገዋል ማለት ነው። እና እዚህ ላይ ባለፈው ሳምንት ያላስታወስኩት ነገር ምንድነው? እንግዲህ ሰፈር ቶራ ወይም ደግሞ ሰፈር ቶራው የሚለየው እንግዲህ የሚከፋፈለው የራሱ ያከፋፈል ስርዓት አለው። ግን ስነ ስርዓት አለው። ይሄ ስነ ስርዓት በወርታችን ስናየው ፓራሾት ይባላል። ግን የሽ ፓራሾት ገዶሎት ፓራሾት ክታኖት ማለትም ፓራሾት ገዶሎት የሚባለው እንግዲህ እንደምታውቁት ሰፈር ብርሽት ለምሳሌ የኦሪታችን እንግዲህ ኦሪታችን የምትከፈለው ወደ 5 ብሔረ ኦሪት ነው። 5 ቶራ 5 ብሔረ ኦሪት አለ። እንግዲህ በዕብራይስጥ የመጀመሪያው ብርሽት ይባላል። በአማርኛ ዘፍጥረት ነው። ሁለተኛው ሽሞት ነው። በአማርኛ ዘጸአት ነው። ሶስተኛው ቫይክራ ነው። በአማርኛ ዘሌዋውያን የሚባለው ነው። አራተኛው በሚድባር ነው።
በአማርኛ ዘሁልቁ ነው። በ5ኛው ድቫሪም ነው። በአማርኛ ዘዳግም የሚባለው ነው። እና እንግዲህ በዛ በኦሪት ተምናየው ሰፌር ብርሽት ወይም ደግሞ ዘፍጥረት ወደ 12 ፓራሹት ይከፈላል። እንዲሁም ደግሞ ሰፌር ሽሞት 11 ፓራሹት አለው። ሰፌር ቫይክራ 10 ፓራሹት አለው። እንዲሁም በሚድባር እንደዚህ 10 ፓራሹት አለው። እንዲሁም ደግሞ በድቫሪም 11 ፓራሹት አለው። በአጠቃላይ 54 ፓራሹት አለ። የኦሪታችን 54 ፓራሹት አለው። እንግዲህ ይሄ ትልልቅ ፓራሻ የሚባለው ነው። አባል ከዚህ ከውስጡ ላይ ሲኔር ግን በውስጡ ስናይ ምን ይባላል? የሽ ፓራሹት ስትሞት ፓራሹት ፕትኾት ይባላል። ይሄ እንግዲህ ኦሪቱን ከፍታችሁ ሲታይ የሚታየው ነገር ነው። በስርዓቱ ይሄን በደንብ አድርጎ ማስረዳት አይቻልም። በስርዓቱ ሲታይ ነው እና ግን በአጠቃላይ ልክ እንደዚህ ብቻ ነው ኦሪቱ ተከፍሏል። እንደምታውቁት ምዕራፍ የለም፣ ፕሱኪም የለም፣ እዛ ምንም ነገር የለም። ግን ቅድም እንዳልኩት ማለት ነው ምዕራፍ የሚባለው ነገር አፊሉ በይሁዲ ሃይማኖት የለም። ምዕራፍ የሚባለው የወጣው ይሄን ያመጡት ክርስቲያኖች ናቸው። ክርስቲያኖች ነው መጽሐፍ ቅዱስን ወደ ምዕራፍ የቀየሩት። ምዕራፍ 1 ምዕራፍ 2 ምዕራፍ 3 የሚለው ነገር ክርስቲያኖች ነው ዛሬ በየሜ ቤናይም ደግሞ ዛሬ 800 ዓመት በፊት አካባቢ እንደዛ ይመስለኛል። በዛ ጊዜ ነው ይሄን ወደ ምዕራፍ የቀየሩት። እዛን ጊዜ በዚህ ምክንያት አብዛኛው ጊዜ ይሄን መጽሐፍ ቅዱስን ክርስቲያኖች ድፉስ ላይ ስለያዋሉት የይሁዲ ሃይማኖት መሪዎችም ይሄን ምዕራፍ ትተውታል። ማለት በይሁዲ አለ። ነገር ግን ይሄ ነገር በሙሴ ረቤኑ አይደለም። እንግዲህ ፓራሹት ስትሞት ፓራሹት ፕትኾት ይሄ ሁሉ ከሙሴ ረቤኑ ራሱ ሙሴ ረቤኑ ይሄ ከሙሴ ረቤኑ የመጣ ነው። ግን እንደምታውቁት ዛሬ ያለን ኦሪት ማለት ነው። ዛሬ ከኛ ያለው ኦሪት ይሄ ሙሴ ረቤኑ የሰጠን ኦሪት ነው። ሌላ ኦሪት አይደለም። ልክ ሙሴ ረቤኑ የሰጠን ኦሪት ነው እና በጣም የሚያስገርም ነገር በጣም የሚያስገርም ነገር ተመልከቱ። ህዝበ እስራኤል ከ2000 ዓመት በላይ ስደት ነው የነበረ ግን እና ይሁዲ በጣም በየትኛውም ቦታ ተበታትኖ የነበረ እና በጣም የሚያስገርመው ጉዳይ የይሁዲ ህዝብ በጣም ተበታትኖ ቢኖርም ብዙ ዓመት ቢኖርም ነገር ግን ሰፌር ቶራው ምንም ነገር ልዩነት የለውም። ግን በስፋራዲዎች በአሽከናዚዎች እና በቴማኒ ያለው ሰፌር ቶራ ምንም ነገር ልዩነት የለውም። በዕብራይስጥ ያለው ማለት ነው። በጣም ያስገርም ነገር ከምንም ነገር የሆነ አንድ ቃል የሚያከራክራል። ግን በአሽከናዚዎች እና በስፋራዲዎች ዳካ የሚባል ፊደል አለ። እዛ ዳካ የሚባለው በመጨረሻው አለፍ ይጻፍ ወይም ደግሞ በሄ ይጻፍ። በዚህ ብቻ ነው በአንድ እንትን አለ በአንድ ፊደል ክርክር አለ። ግን ሌላ አህዛብ ተጨማሪ ግን በጣም ብዙ ሌላ ምንም የሚያከራክር ነገር አለ የለም። ግን ሁሉም አንድ ነው። በጣም ሰፈር ቶሮ ምንም ነገር ልዩነት የለውም። በጣም ያስገርመው ነገር በክርስትና ሃይማኖት ብንሄድ መጽሐፋቸው ማለት ነው የሚያምኑበት መጽሐፍ በጣም በሺዎች የሚቆጠር ግርሳውት አሉ ማለትም ከዚህ ያለው መጽሐፍ ኃይላ ሰው ያለው መጽሐፍ በጣም ልዩ ነው። እንዲሁ ደግሞ በእስልምና ሃይማኖት በቁርአን በጣም በሺዎች የሚቆጠር ግርሳውት አሉ። ግርሳውት ማለት በጣም የተለያየ እንትን አለ እና ኦሪታችን ግን አንድ ኦሪት ነው። ምንም ነገር የለውም። እንደዚህ ታናህ ግን ሁሉም መጽሐፍ ቅዱስም አብዛኛው አንድ ነው። ምንም ነገር ልዩነት የለውም። በጣም ያስገርም ጉዳይ ነው እና ይሄ በጣም ከአምላክ እንዴት ኦሪታችን እንዴት አድርጎ እንደጠበቀና እንደምንጠብቅ የይሁዲ ህዝብ በጣም ያስገርም ጉዳይ ነው። እና እንግዲህ ይሄ በአጠቃላይ እንግዲህ ጠቅላላ ባለ ሁኔታ ስለ ሰፌር ቶራ ነው። እንግዲህ ተመልከቱ ዋናው አርዕስታችን የፈለግነው መናገር ዛሬ ያው ስለ ታልሙድ ቶራ ነው ወይም ደግሞ በሻባት ቶራ መማር ያስፈልጋል። ይሄ እንግዲህ በሚድራሽና በግማራ በኢየሩሳሌም በሻባት ተጻፈው ሎኒትኑ ሻባቱት በያሚም ቶቪም ኤላ ሎኒትኑ ሻባቱት በያሚም ቶቪም ለእስራኤል ኤላ ሻስኩማይም በቶራ ማለትም እንግዲህ እግዚአብሔር አምላክ ሰንበታትንና ሀግን ወይም ደግሞ በዓላትን ለህዝብ እስራኤል ሰጠው ለምንድን ነው? ቶራ እንዲማሩበት ነው። ቶራ እንዲያጠኑበት ነው። ግን እና ስለዚህ በእነዚህ ቀናት ማለት ነው በሻባቱና በያሚም ቶቪም ማለት በበዓላት ዋናው ነገራችን ግን የመደሰት ስነ ስርዓት አለ። ባለፈው ትምህርት እንደተነጋገርነው በሻባት ኦኔክ ሻባት አለ። 3 ሰውዳ ማድረግ ያለ ትእዛዝ አለ። በጣም ይሄን ስለዚህም ባለፈው ትምህርት በሰጠነው ኦኔክ ሻባት በየው ትምህርት እንደተነጋገርነው በጣም ብዙ ጥልቅና በጣም ብዙ ሚስጥር አለው።
እና ይሄ ማወቅ የሚያስፈልገው መብላት ራሱ በጣም ትልቅ ሚጽዋ እንደሆነ ነው በሻባት እና እንዲሁም ደግሞ በኻጊም በያሚም ጦቢም ልክ እንደዚሁ ሚጽዋ የመብላት ትእዛዝ አለ። አበዛ በተጨማሪ ግን በጣም ትልቅ ትእዛዙ ምንድነው ደግሞ ቶራ መማር ነው። ግን ቶራ መማር በጣም ዋና በሻባት ማድረግ የሚገባን ዋናው ትልቁ ነገር ነው። እና ተመልከቱ በሻባት ማንኛውም ሰው እግዚአብሔር አምላክ ማንኛውም ሰው ማለት በሳምንታት ማለት ነው በጣም ብዙ ስራ አለ። ብዙ ስራ ማንኛውም ሰው የዕለት ምግቡን ለማግኘት ፓርናሳ ቤቱን ለማስተዳደር ስራ መስራት ያስፈልገዋል። እና በዚህ ጊዜ አሱኪም ስለሆነ ብዙ ሰው ጊዜ ቦታ ቶራ ለመማር ጊዜ ላይኖረው ይችላል። ነገር ግን በሻባት ግን ከዛ በተጨማሪ እንግዲህ ጸሎት በተጨማሪ ምግብ ከመብላት በተጨማሪ ምን ማድረግ የሚያስፈልገን ቶራ መማር ያለብን ዋናው ነገር ይሄ ነው። ስለዚህ ነው ፓራሽ በየሻባቱ ማለት ነው በየሻባቱ በየሳምንቱ ፓራሽ አለ። ከን እግዚአብሔር አምላክ አውራታችን ሊቃውንቶቻችን በርግጥ ይሄ ነገር የተሰደረው ሞሼ ራቤኑ ይሄን ለፓራሽ ቢሰድረውም ነገር ግን ይሄ በየሳምንቱ እንደ የከፋፈሉት ሊቃውንቶች ናቸው። በርግጥ ብዙ ክርክር አለ። ግን ይሄ ሊቃውንቶች የሰደሩት ነው የሚመስል እና እንደምታውቁት ሰፈር ቶራው ማለት ነው በአመት አንብበን እንጨርሰዋለን ማለት ነው። ቅድም እንዳልነው 54 ፓራሾት አሉ። እነዚህ 54 ፓራሾት በአመት ተነበው ያልቃሉ ማለት ነው። እንግዲህ የሚጀምረው እንግዲህ የመጀመሪያው በሲምኻት ቶራ እንግዲህ ኦሪቱ ተወርቆ ተነበው ያልቃል። ከዛም በኋላ እንግዲህ ብርሽት ብሎ ይጀምራል። ግን ብርሽት ከዛም በኋላ ብርሽት ነው የመጀመሪያው ፓራሻት ብርሽት ነው። ብርሽት ከዛም በኋላ ብርሽት 12 ሳምንታት ይነበባል። እንግዲህ በሻባት በሰፈር ብርሽት የመጀመሪያው ብርሽት የሚያወራው በአብዛኛው በሰፈር ብርሽት ፓራሻት ብርሽት የሚያወራው ስለ ዓለም አፈጣጠርና ስለ አደም አፈጣጠር ስለዛ ነው ጠቅልል አድርገን ስናገረው ማለት ነው። ከዛም በኋላ ፓራሻት ኖህ ያው እንግዲህ ሰው በጣም ብዙ ኃጢአት ሰርቶ ስለነበር እግዚአብሔር አምላክ ሰውን ለመቅጣት ስላደረገው ቅጣት እናያለን። እንደገና ደግሞ እዛም በኋላም ኖህና ልጆቹ እንዴት አድርገው እንደገና ዓለምን እንደመሰረቱ ያሳያል። ይህ ፓራሻት ኖህ ነው። እዛም በኋላ ፓራሻት ሌኽ ሌኻና ቫየራ የሚያወራው ስለ አብርሃም አቤኑ ነው። ከዛም በኋላ ሀየሳራና ተወልዶት የሚያወራው ስለ ይስሐቅ አባታችን ነው። ከዛም በኋላ ባይሽላህ የሚያወራው ስለ ያዕቆብ አቤኑ ነው። ከዛም በኋላ ባይሸብ ሚኬዝ የሚያወራው ስለ 12 ነገዶች ነው እና ማለትም ስለ ዮሴፍ እና ስለ ወንድሞቹ። ከዛም በኋላ ባይኺ የሚያወራው ያዛ በመቀጠል ስለ ህዝብ እስራኤል ወደ ግብጽ እንዴት እንደወረዱና እዛም በኋላ ያዕቆብ አባታችን ወደ እስራኤል ሀገር እንዴት አጽሞ እንደተመለሰ ማለት እንደተቀበረ ያወራል። እንግዲህ በአጠቃላይ በሰፈር ብርሽት 12 ፓራሾት አሉ። ይሄ ሁሉ የሚያሳየው በደንብ አድርጎ ይሄን ነገር የሚማር ሰው በደንብ አድርጎ የሚያጠና ሰው በየሳምንቱ የሚያጠና ሰው እያንዳንዱ በጣም ብዙ ስርዓት አለው። እያንዳንዱ ፓራሻ የሚያስተምረው በጣም ጽንስን ሐሳብና በጣም ጥልቅ ነገር አለ። እና ሃይማኖታችን በየሳምንቱ የምንማረው ስርዓት አለ፣ ህግ አለ፣ ደንብ አለ። ከዛም በኋላ እንግዲህ ሰፈር ሽሞት ነው። ሰፈር ሽሞት የመጀመሪያው ሽሞት የሚያወራው ስለ ጋሉት ሚስራይምና ሻአቡድ ሚስራይም ነው። ማለትም ህዝበ እስራኤል በግብጽ ስለነበረው ስደት ጭቆና መከራ ያወራል። ከዛም በኋላ ቫየራ ቦ የሚያወራው ስለ 10ቱ መቅሰፍቱ ነው 10 ማኮት። ከዛም በኋላ ባሻላህ የሚያወራው ስለ ዋናው ስለ ክሪያት ያምሱፍ ወይም ደግሞ ባህሩ መሰንጠቅ ነው። ያ ስለዛና በዛ ዙሪያ ያወራል። ከዛም በኋላ ይትሮ ምሽፓት የሚያወራው ስለ ማዕማድ ሲናይና እግዚአብሔር አምላክ ለህዝብ እስራኤል ተገልጾ ቶራ የሰጠውን ያን ያወራል ማለት ነው። ይሄ ማዕማድ ሲናይ ወይ ደግሞ ማታን ቶራ ይባላል። እግዚአብሔር አምላክ ህዝብ እስራኤል እንዴት አድርጎ ቶራ እንደሰጣቸው እና ስለዛ ዙሪያና ህግጋት ዙሪያ በደንብ አድርጎ ሁለት ፓራሽ ያወራሉ። ከዛም በኋላ ትሩማ በተጻፈ የሚያወራው ስለ ቤተ መቅደስ አሰራር ስነ ስርዓት ማለት ነው። ምሽካን ወይም ደግሞ ምድረ በዳው በነበረው ቤተ መቅደስ ስለዛ ያዛን አሰራር ስርዓት ወይ ደግሞ እቃዎቹን ማለት ማንኛውም የቤተ መቅደሱን እቃዎች እንዴት እንደመሰራት እንዳለበት ትእዛዝ ያን ይተነትናል። ፓራሻ ኪትሳ
ያው የቤተ መቅደሱም ስነ ስርዓት አለ። እዛ በተጨማሪ ህዝበ እስራኤል ኃጢአት ጥጃ ምስል አድርገው ኃጢአት ሰርተው ስለነበረ ስለዛ በሰፊው ያወራል። እዛም በኋላ ባይከል ፕኩዴ የሚያወራው ስለ ያው ህዝበ እስራኤል እግዚአብሔር አምላክ ያዘዛቸውን ቤተ መቅደሱን ስነ ስርዓት እንዴት አድርገው ድርጊት ላይ እንደዋሉት ወይም ደግሞ ቢጽዋሸላ መሽካን ወይም ደግሞ ቤተ መቅደሱን እንዴት አድርገው እንደሰሩት በደንብ አድርጎ ይተነትናል ማለት ነው። በሰፈር ባይክራ እንግዲህ ሰፈር ባይክራ የሚያወራው አብዛኛው ስለ ቤተ መቅደሱ ስነ ስርዓት ነው እና ስለ ካህናቱም ስነ ስርዓት ነው። ስለዚህ ነው ይሄ ሰፈር ባይክራ ቶራ ተኮሃኒም ይባላል ማለት የካህናት ቶራ ነው። ምክንያቱም አብዛኛው የሚያወራው ስለ ቤተ መቅደሱ አሰራር ስርዓትና ስነ ስርዓትና እንዲሁም ደግሞ ስለ ካህናት ስነ ስርዓት ስለሆነ ማለት ነው እና ቁርባን ሁሉም ነገር ቤተ መቅደሱ ያለው ነገር ሁሉ በካህናት የተሰጠ ማለት ነው። ስለዚህ ቶራ ተኮሃኒም ይባላል እና የመጀመሪያው ፓራሻት ባይክራ ነው። ፓራሻት ባይክራ እና ጻፍ አብዛኛው የሚያወራው ስለ ቁርባን ስነ ስርዓት ነው። በቁርባንም የተለያየ የቁርባን ስነ ስርዓት አለ። ቁርባን ኦላ፣ ቁርባን ኸጣት፣ ቁርባን አሻም የተለያየ የአቀራረብ ስነ ስርዓት አለው። ሚንኻ በጣም ብዙ ነገር አለ። ሚንኻ ተወለበ ቁርባን ኦለበ ወረደ የተለያየ ብዙ ስናት አለው። ይሄ ሁሉ ተተንትኗል በሁለተኛው የመጀመሪያው ፓራሹት ነው። በሁለቱ ፓራሹት ማለት ነው ፓራሻት ባይክራ ጻፍ። ከዛም በኋላ ፓራሻት ሽሚንም ያወራው ስለ ቤተ መቅደሱ እንግዲህ ህዝበ እስራኤል ቤተ መቅደሱን ሰርተው ከጨረሱ በኋላ ኻኑካ ተምሽካን ወይም ደግሞ ቤተ መቅደሱን ምርቃት ነበረ ስለዛ ያወራል። ከዛም በኋላ ከዛም በመቀጠል ስለ ቱማብታር ወይም ደግሞ የሚበሉትና ንጹህ የሆኑት እንስሳትና ማንኛውም ይሁዲ መብላት ያለበት እንስሳትና ማይበላት የሌለበት እንስሳ ስለዛ ያወራል። እነዛም ደግሞ ቱማብታር ማለት እርክስናና ንጽህናም ያወራል። ከዛ በተጨማሪ ፓራሾት ተዝሪያ ምዝራም ያወሩት አብዛኛው ስለ ቅድስናና ማለት ስለ ንጽህናና ስለ እርክስና ነው ማለት ጡማ በታራ ይሄም ያወራው አብዛኛው ጊዜ ቤተ መቅደስ በነበረበት ጊዜ በነበረው የተለያየ የእርክስና ስነ ስርዓት ነበረ። እንደገና ደግሞ እዛም በኋላ የንጽህና ስነ ስርዓት ነበረ። ይሄ ሁለቱ ፓራሾት ታዝሪያ ምዝራ ያወራሉ። ከዛም በኋላ ምነው አኽሬሞት ክዶሽ ምነው አኽሬሞት ክዶሽ የሚያወሩት አብዛኛው አኽሬሞት ያው እንግዲህ ቤተ መቅደስ በነበረበት ጊዜ ዮም ኪፑር ልክ አሁን እንዳለንበት አይደለም እና በጣም ብዙ ስርዓት ነበረው። ያን በጣም በሰፊው የተነትናል ፓራሻት አኽሬሞት። ከዛም በኋላ ደግሞ የተለያየ ለይሁዲ ቅድስና የሚያስፈልገው ነገር ማለት ይሁዲ ቅዱስ ስለሆነ በጣም ብዙ በጣም መቀደስ አለብን። ስለዚህ የተለያየ ነገር ተጽፏል ቅድስና ጉዳይ። ለምሳሌ ከቅርብ ዘመድ ጋር ግብረ ስጋ ግንኙነት ማድረግ ክልክል ነው። ደም መብላት ክልክል ነው። ይሄን ነገር እና እንደ ማንኛውም ይሁዲ እንደ አህዛብ መሆን የለበትም። የአህዛብ ስርዓትና በአህዛብ ህግ መሄድ የለበትም። ይሄ ሁሉ ተተንትኖ ያለ አብዛኛው ጊዜ ፓራሻት አኽሬሞት ነው። አዛም በኋላ ፓራሻት ክዶሽም ይሄም የፓራሻት አኽሬሞትን በመቀጠል ይሁዲ ማለት እንዴት አድርገን መቀደስ እንዳለብንና ይሁዲን ያቀዳደስ ስነ ስርዓት የተለያዩ ህግጋት አለ። በእናዳም ለማቆም በእናዳም ለኸበሩ የተለያየ ነገር ይሄ ተንትኖ ያለ ፓራሻት ክዶሽም ነው። እዛ ፓራሻት ክዶሽም በኋላ የሚመጣው ፓራሻት ኤሞር ነው። ፓራሻት ኤሞር አብዛኛውን ጊዜ የሚያወራው ስለ ካህናት ነው። ካህናት በተጨማሪ እዛም በኋላ ስለ በዓላትም ያወራል። ማለትም ፔሳህ ሻባት ጀምሮ ፔሳህ፣ ሻቮት፣ ሮሽ ሃሻና፣ ዮም ኪፑር፣ ሱኮት ይሄ ሁሉ ተጽፎ የምናገኘው ፓራሻት ኤሞር ነው። ከዛ በተጨማሪ ፓራሻት የሚመጡት ፓራሻት ባህርና በኹኮታይ ናቸው። ባህር የሚያወራው ስለ ቤተ መቅደስ በነበረበት ጊዜ ሽሚታ የሚባል ነገር ነበር እዚህ እስራኤል ሀገር ያ ስለዚህ ያወራል። በኹኮታይ ደግሞ ያው እንግዲህ ህዝበ እስራኤል ሲናይ ተራራን ለቀው ከመሄዳቸው በፊት እግዚአብሔር አምላክ ለህዝበ እስራኤል ጋር ያደረገው ቃል ኪዳን በደንብ አድርጎ ይተነትናል ማለት ነውና ፓራሻት በኹኮታይ በጣም ብዙ ነገር ተጽፎ እናያለን። እዛ ምንድነው ህዝበ እስራኤል ኃጢአት የሚሰራው ከሆነ በጣም ዋናው ቶራ የሚማር ከሆነ ቶራ የሚማር ከሆነ በቶራ ህግ የሚሄድ ከሆነ ቶራን የሚማሩ ከሆነ እግዚአብሔር አምላክ በጣም ብዙ ቡራኬ እንደሚጠብቃቸውና እግዚአብሔር ብዙ ቡራኬ እንደሚመጣላቸው እዛ ተጽፏል። ከዛም በኋላ ደግሞ ህዝበ እስራኤል ኃጢአት የሚሰሩ ከሆነ አምላክን የሚተው ከሆነ ስለዛም በጣም ብዙ እርግማኖችም ተጽፏል ማለት ነው። ይሄም በዚህ በቃል ኪዳን ማለት ነው ህዝበ እስራኤል ሲና ተራራን ለቀው ይሄዳሉ ማለት ነው።
ከዛም በኋላ እንግዲህ የሚመጣው ፓራሻት ሰፈር በሚድባር ነው። ሰፈር በሚድባር የሚያወራው የመጀመሪያው ሁለት ፓራሻት የሚያወሩት ፓራሻት በሚድባርና ናሱ የሚያወሩት አብዛኛውን ስለ ህዝበ እስራኤል እንግዲህ የተለያየ ጉዞ ስነ ስርዓት ነበረ። እንግዲህ በሚጓዙበት ስነ ስርዓት ጊዜ በጣም ያጓጓዝ ስነ ስርዓት ነበረ። ሴደር ነበረ። የሴደር መኻኖት ማለት በደንብ አድርጎ እያንዳንዱ ሸቤት እያንዳንዱ ነገድ ያስተላለፍ ስርዓት ነበረበት። ያጓጓዝ ስነ ስርዓት ነበረ። ያቋቋም ስርዓት ነበረ። እንደገና ደግሞ ሲቀመጡም ያቀማመጥ ስነ ስርዓት ነበረ። ይህ ሁሉ ተጽፎ የምናየው በፓራሻት በሚድባርና ናሶ ነው። አረዛም በኋላ ፓራሻት ባልወትኻ የምናየው ህዝበ እስራኤል እንግዲህ ሲንቀሳቀስ ነው። እዛ በመንቀሳቀሱ ምክንያት በጣም ብዙ ችግር ነበረ። ስለዛ ችግር በፓራሻት ባልወትኻ ተጽፎ እናያለን። እዛም በኋላ ፓራሻት ሽላኽ የሚያወራው እንግዲህ 12 የእስራኤል ሰላዮች ህዝበ እስራኤል ሀገር ተሰለሉ በኋላ ስለመጣው ችግር ወይም ደግሞ ስለ ሀገሪቱ በጣም ክፉ ነገር ስለተናገሩ ስለዛ እግዚአብሔር አምላክ ህዝበ እስራኤል ቀጥቷል ነበርና በጣም ብዙ ህዝበ ወደ እስራኤል ሀገር እንዳይገቡ እግዚአብሔር አምላክ በጣም ቀጥቷቸው ነበርና ስለዛ ያው በሰፊ ያወራል እና ያው በፓራሻት ሽላኽ ብናየው ስለ እስራኤል ሀገር ቅዱስና እና አገሪቱ እንዴት እንደቀደሰች እቺ እስራኤል ሀገር እንዴት ቅዱስ እንደሆነች ተጽፎ እናያለን። ከዛም በኋላ ፓራሻት ኮራህ ብናየው ያው ኮራህ እና የእሱ አጋሮቹ ሞሼ ጋር ከሞሼ ራቤኑ ጋር በመጣላታቸው የሙሴን ህግ በመቃወማቸው በዛ ምክንያት ስለመጣውና ስለደረሰባቸው ትልቅ ቅጣት ተጽፎ እናያለን። እኛ እዛ የምናየው እንግዲህ የሞሼ ራቤኑ ህግ እና ሙሼ ራቤኑ ህግ በጣም ዘላለም መሆኑን እናያለን። ከሙሼ ራቤኑ ጋር ሚከራከር ወይም ደግሞ የሙሴን ህግ ማይቀበል በጣም ትልቅ ቅጣት እንደሚቀበል ነው ያየነ እዛ በፓራሻት ኮራህ። ከዛም በኋላ የሚመጣው ፓራሻት ኹካት ነው። ፓራሻት ኹካት የሚያወራው ስለዚህ ስለ ቀይ ግድር ስነ ስርዓት አለ። እዛም በኋላ ሙሼ ራቤኑ ስለተሳሳተው ስህተት ያወራል። ኸት ሙሼ ራቤኑ እንዲሁ ደግሞ ያው ሙሼ ራቤኑ ከመሞቱ በፊት ተሁለት ታላላቅ በነገስታት ጋር ስላደረገው ጦርነትን እዛ ተጽፎ እናያለን። ይህ ፓራሻት ኹካት ነው። እዛም በኋላ ፓራሻት ባላቅ የምናየው ባላቅና ቢላም ህዝበ እስራኤልን ረግመው ከዓለም ለማጥፋት ያደረጉት ሙከራና የጸነሱትን ሐሳብ እግዚአብሔር አምላክ እንዳከሸፈውና እዛ ላይ ማለት ነው ህዝበ እስራኤል በዛ ምክንያት በርግማን ፈንታ ቢላምም ሳይወድ በግድ ህዝበ እስራኤል እንደባረከ የምናይበት ፓራሻ ነው። እዛ ፓራሻት ፒንኻስ የሚያወራው ያው በፓራሻት ባላቅ በመቀጠል ያው ፒንኻስ ኃጢአት የሰሩትን ህዝበ እስራኤል ባረገው ተጋድሎ እግዚአብሔር አምላክ ስለሰጠው ትልቅ ስጦታና የሰላም ቃል ኪዳን ተጽፎ እናያለን። እዛም በኋላ በመጨረሻው በፓራሻት ፒንኻስ እንደዚሁ የበዓላት ቁርባን በሰፊው ተጽፎ እናያለን። እዛም በኋላ ፓራሻት ማቶት ማሳይ የሚያወራው ያው የህዝብ እስራኤል ሀገር እንዴት ለነገዶች እንደተከፈለችና እዛም በኋላ የህዝብ እስራኤል ያከፋፈል ስነ ስርዓት የተለያየ ስነ ስርዓት ህዝብ እስራኤል ሀገር ከገቡ በኋላ የሚያደርጉት ስነ ስርዓት በሰፊው ተተንትኖ እናገኛለን። እዛም በኋላ እንግዲህ ሰፈር ድቫሪም ያው እንግዲህ በአማርኛ ዘዳግም ተብሎ የምናየው እና ይሄ ሰፈር ሚሽኔ ቶራ ይባላል። ሚሽኔ ቶራ ማለት ነው እንደገና ሁለቱን ደግሞ መከለስ ማለት ነው። አራቱን ኦሪት ብሔረ ኦሪት እግዚአብሔር አምላክ ሙሴ ያስተማረውን ኦሪት ማለት ነው እንደገና ደግሞ ለህዝብ እስራኤል ያስተማረው ነው። ይሄ እንግዲህ ሙሼ ራቤኑ ከመሞቱ በፊት 30 ቀን ህዝብ እስራኤል ሰብስቦ ለህዝብ እስራኤል የተናገረው ንግግርና የተናገረው ንኡም ነው እና አብዛኛውን ጊዜ በዚህ የምናየው ብዙ ሚጽዋት ወይም ደግሞ ትእዛዞች እናያለን ማለት አዳዲስ ትእዛዞች እናያለን። እንደገና ደግሞ ተደጋግሞ የመጡ ትእዛዛት እናያለን። ለምሳሌ 10ቱ ትእዛዛት በፓራሻት ይትሮ በሰፈር ሽሞት እናያለን። እንደገና ደግሞ ፓራሻት በቫይትኻንም ተጽፎ እናያለን እና የተደጋገሙ አሉ፣ አዳዲስም አሉ። እንደገና ደግሞ በተለይ የእምነት ጉዳይ በጣም ብዙ ተደጋግሞ እናያለን እና ዘዳግም ይባላል። ስለዚህ ደግሞ ስለ አውራ ማለት ነው በዕብረት ሚሽኔ ቶራ ይባላል። እንግዲህ በሰፈር ድቫሪም 11 ፓራሻት አሉ። የመጀመሪያው ድቫሪም ነው። እዛም በኋላ ቫይትኻናን እነዚህ በአብዛኛው የሚያወሩት በተለይ ቫይትኻናን የሚያወራው ስለ ዋና የህዝብ እስራኤል ሃይማኖት
የይሁዲ ሃይማኖት ጽንሰ ሐሳቦች ነው እና በአጠቃላይ የይሁዲ እምነት መሰረት ተጽፎያል በዚህ በፓራሻት በይትኻነን ነው ማለት ይቻላል። ከዛም በኋላ ፓራሻት ኤኬቭ ልክ እንደዚሁ ነው። በጣም ብዙ የእምነት ጉዳዮች አሉ። ከዛም በኋላ ፓራሻት ራእይ ነው። ፓራሻት ራእይ በጣም ብዙ ህግጋት አለ። ሀዚም ለምሳሌ ማን ነው ነብይ የሚሆን የነብይ ስነ ስርዓት የውሸት ነብይ ማን ነው የእውነት ነብይ ማን ነው ማን ህዝብ እስራኤል ለምሳሌ ኃጢአት ቢሰሩ ጣዖት ቢያመልኩ ሁሉም ህዝብ ከን ኢራን ይደኻት ይባላል። ይሄ ሁሉ ተጽፎ የምናየው ፓራሻት ራእይ ነው። ከዛም በኋላ በፓራሻት ሾፍቲም ነው። ሾፍቲም እንግዲህ በይሁዲ ሃይማኖት ያሉት መሪዎች ንጉስ ጀምሮ እዛም በኋላ ነብያት አሉ። እዛም በኋላ የሳንሄድሪን መሪዎች አሉ። የተለያየ መሪዎች አሉ። የጦር ስነ ስርዓት አለ። በሙሉ ተጽፏል በፓራሻት ሾፍቲም ነው። እዛም በኋላ ፓራሻት ኪቲጼ ይህም የፓራሻት ሾፍቲም ቀጣይ ነው እና የተለያዩ ህግጋት አሉ። በፓራሻት ኪቲጼ ተጽፎ የምናየው ለምሳሌ የጋብቻና የፍቺ ስነ ስርዓት ተጽፎ እናያለን። የባሞት አለ። የተለያየ ስነ ስርዓት ተጽፎ እናያለን በፓራሻት ኪቲጼ። ከዛም በኋላ ኪታቦም ልክ እንደዚሁ ይሄን በመቀጠል ፓራሻት ኪቲጼን ተመቀጠል የተለያየ ህግጋት አሉ። እዛ በተጨማሪ ደግሞ ህዝበ እስራኤል ያው ሙሴ ረቢኑ ከመሞቱ በፊት ያረገው እንደገና ቃል ኪዳን ነበረ በአርቦት ሞዓብ የሚባለውን ያን ቃል ኪዳን በመጻ ተጽፎ እናያለን። እንደገና ያው በፓራሻት በኹኮታይ በኦሪት ዘሌዋውያን መጨረሻ የነበረውን ቃል ኪዳን እንደዚህ ደግሞ ሙሴ ረቢኑ ከመሞቱ በፊት ህዝብ እስራኤል ጋር ቃል ኪዳን ያገባል እና እዛ ያለውን ቡራኬ ህዝብ እስራኤል የአምላክን ትእዛዝ የሚፈጽሙ ከሆነ በኦሪት የሚሄዱ ከሆነ ያለውን ቡራኬና አምላክ የሚተው ከሆነ ደግሞ ያለውን ቅጣት በጣም በሰፊው ተተንትኖ እናያለን። ይህ ፓራሻት ኪታቦ ነው። ፓራሻት ኒጻቪም ቫየለኽ አዚኑና በዞታ ብረኻ አብዛኛው ያው እንግዲህ ሙሴ ረቢኑ ከመሞቱ በፊት ህዝብ እስራኤል ያስጠነቀቀበት ጉዳይና ያረገውን እንትን ያሳያል። በፓራሻት ኒጻቪም የምናየው ህዝብ እስራኤል ኃጢአት ቢሰሩም ትሽባ እንዳለ ወደ አምላክ መመለስ እንደሚቻል አምላክ ማገልገል ይቻላል። እንዲሁ ደግሞ ይሄሻም በኺራ ኹፍሽት አለ ማለት አንድ ሰው ኃጢአት ቢሰራ መስራት ተፈልገ አምላክ በአምላክ ህግ መሄድ ይችላል። ወይም ደግሞ ልክ እንደዚህ የተለያየ እንትን አለ በኺራ ኹፍሽት የሚባለው ተጽፏል ፓራሻት ኒጻቪ ነው። ከዛም ፓራሻት ቫየለኽ የምናየው እንዲሁ ህዝብ እስራኤል እግዚአብሔር ሙሴ ረቢኑ ህዝብ እስራኤል እንዴት አድርጎ እንዳስጠነቀቃቸውና እዛም በኋላም ቶራን ጽፎ እንደሰጣቸው እዛ በፓራሻት ቫየለኽ ተጽፏል። ሀዚኑ የመጨረሻው የሙሴ ረቢኑ ለህዝብ እስራኤል ያረገው እንትን ነው ጥንቃቄ ነው። በጣም ጥልቅ ነገር አለው በፓራሻት ሀዚኑ። ይሄ እናት እንደ ሽራ ተጽፏል ማለት እንደ ቅኔ ነገር ነው ተጽፏል። በጣም ልዩ ነው። ይሄ ፓራሻት ሀዚኑ ይባላል። ከዛ መጨረሻው ፓራሻት ዞታ ብራኻ ነው። ዞታ ብራኻ ምናየው እንግዲህ የሚነበበው በሲምኻት ቶራ ነው። ዞታ ብራኻ ሙሴ ረቢኑ ከመሞቱ በፊት ህዝብ እስራኤል ባርኮ ወይም ደግሞ መርቆ ነው የሞተ እና ስለዚህ ሙሴ ረቢኑ ከመሞቱ በፊት ማንኛውም የ12 ነገሮች ባርኮ ወይም ደግሞ መርቆ የመረቃቸውን ምርቃት ወይም ደግሞ ቡራኬ ከዛ ተጽፎ እናያለን። ይሄ የሚነበበው በዞታ ብራኻ እንግዲህ የሚነበበው መቼ ነው ብለናል? በሲምኻት ቶራ ነው። እንግዲህ ዞታ ብራኻ በሲምኻት ቶራ ይጨረሳል። ከዛም በኋላ እንግዲህ እንደገና ዘፍጥረት ተብሎ ደግሞ በርሽት ተብሎ ይጀምራል ማለት ነው። እንግዲህ ተመልከቱ እዚህ ላይ ማለት እንደሞከርኩት አመቱን ሁሉ ኦሪት አለ። አመቱን ሁሉ ኦሪታችን ህይወታችን በሙሉ ከን በየቀኑ በየሳምንቱ ሌላ ፓራሻ አለ፣ በሌላ የምንማረው ነገር አለ እና ይህ ምናየው ምንድነው የህዝብ እስራኤል ህይወት ዋናው ተቋቁሟል። የህይወታችን ማለት ነው የይሁዲ ህይወት ቆሞ ያለው ምንም መኖር የሚችለው በቶራ እንደሆነ ነው ማለት ነው። ዋናው የይሁዲ ህልውና ማነው? ቶራ እንደሆነ ነው እና ስለዚህ በየሳምንቱ ማንኛውም ሰው በኦሪቱን በመማር ሃይማኖትን መጠበቅ ይችላል፣ ማንነቱን መጠበቅ ይችላል፣ ይሁዲነቱን መጠበቅ ይችላል እና በየሳምንቱ በጣም ብዙ ትእዛዛት አለ። እያንዳንዱ ፓራሻ የራሱ ትእዛዝ አለው። ያ መማር ይችላል። እያንዳንዱ ፓራሻ የራሱ ጥልቅ ሐሳብ ያለው ጥልቅ ጽንሰ ሐሳብ አለው። ያ መማር ይችላል። ሙሳር አለ። ሙሳር ማለት ያ አኗኗር ዘይቤ ያኗኗር ስነ ስርዓት አለ ከቶራችን ማለት ነው። ማንኛውም ሰው እንዴት ከአምላኩ ጋር አምላክ የሚፈልገው ምንድነው? ከኛ ከህዝብ እስራኤልም ሆነ ከማንኛውም ሰው እንደ ግለሰብ ሆነ እንደ ህብረተሰብ አምላክ ከኛ የሚፈልገው ምንድነው? ይሄ ሁሉ በእያንዳንዱ ፓራሻ
ተጽፎ እናገኛለን። ማንኛውም ሰው ጥሩ ሰው መሆን እንዴት ነው የሚችል? ማን ጥሩ ሰው ማን ነው? ይህ ሁሉ ተጽፎ ያልመቼ ነው? የት ነው? ተጦራችን ነው። እንዲሁም ደግሞ ጨለማውና ብርሃኑ ተጽፎ የምናየው ተጦራችን ነው። እና ስለዚህ ዋናው ነገር በየሳምንቱ እያንዳንዱ ይሁዲ ማለት ነው በቶራ የሚማር ከሆነ ቶራ የሚሰማ ከሆነ ማንነቱን በደንብ አድርጎ ማወቅ ይችላል። ማንነቱን መጠበቅ ይችላል። ህይወቱን መጠበቅ ይችላል ማለት ነው። ተመልከቱ፣ እኔ ብዙ ጊዜ በዚህም ትምህርት እንደምናገረው አንድ ሰው ዋናው ሰው የሚባለው ነፍሱ ነው። ሰው የሚባለው ማነው? ማንነቱ ነፍሱ ነው። ስጋው አይደለም። ለምንድን ነው የምንለው? ሁሉ ጊዜ እንደምንለው እንግዲህ አይበለውና ሰው የሞተ ሰው ብታዩ ሁሉም ሰውነት አለው። አይን አለው፣ ጆሮ አለው፣ እጅ እግር አለው፣ ሁሉም ነገር አለው። አባል የሞተ ሰው ከህይወት ካለው ሰው ጋር የሚለዩነት ምንድነው? አይና የሞተው ሰው አይን አለው አያይም፣ ጆሮ አለው አይሰማም፣ አፍ አለው አይናገርም፣ አፍንጫ አለው አያሸትም፣ እጅ አለው አይዳስስም፣ እግር አለው መሄድ አይችልም፣ መንቀሳቀስ አይችልም። እና ስለዚህ ዋናው ሰው ማን ነው ማለት ነው? ዋናው ሰው ማለት ነው ነፍሱ ነው። ዋናው ማለት ሰው ማለት ነፍሱ ነው። እና ስለዚህ በዚህ ዓለም እስካለን ድረስ ማለት ነው ለነፍሳችን ብቻ ለስጋችን ብቻ መጠንቀቅ ያለብን፣ ለስጋችን ብቻ አይደለም መጠበቅ ያለብን። ዋናው ነገር ነፍሳችን ነው። እንግዲህ በማንኛውም ሰው በየቀኑ ምግብ እንደሚበላ እንደሚረበን እንደሚጠማን እንደምንበላ እንደምንጠጣ ልክ እንደዚህም ደግሞ ነፍሳችንም ምግብ ያስፈልጋታል። ምግብ የሚያስፈልገን ምንድነው? የነፍሳችን ምግብ ምንድነው? እንጀራ አይደለም፣ ዳቦ አይደለም፣ ውሃ አይደለም። የነፍሳችን ምግብ ምንድነው? ቶራ ነው። ቶራ ሚጽቮት፣ ቶራና የኦሪትን ትእዛዝ ስንፈጽም ማለት ነው። ስለዚህ ማንኛውም ሰው ቶራ ሲማር ነፍሱን ማዳን ይችላል። ለነፍሱ ውሃ ሰጠ ማለት ነው። ለነፍሱ ምግብ ሰጠ ማለት ነው። ስለዚህ አንድ ሰው ቶራ የሚማር ከሆነ የነፍሱን መጠበቅ ይችላል፣ ነፍሱን ማዳን ይችላል። ለነፍሱ ጤንነት አለው። ነገር ግን አንድ ሰው ከቶራ የሚርቅ ከሆነ ወይም ደግሞ የኦሪትን ትእዛዝ የማይፈጽም ከሆነ የሰውዬ በጣም ብዙ ጎደሎነት አለው። ስለዚህ ነው በዚህ ምክንያት አንድ ሰው ብዙ ችግር አለ ማለት ነው። እና ስለዚህ ዋናው ነገራችን ዋናው ነፍሳችን ማለት የይሁዲ ነፍስ ማለት ነው ቶራ ነው። ነፍሳችን የሚጠበቅ የሚችል ማለት ነው በቶራ ነው። ስለዚህ ነው የይሁዲ ዓመት በዚህ ማንኛውም በየሳምንቱ ማለት ነው በአመቱ በሙሉ ኦሪታችን ከኛ ጋር ናት። እኛ አትለይም ማለት ነው። በየሳምንቱ እንትን አለ ቶራ አለ። በየሳምንቱ እያንዳንዱ የራሱ ለሚያስፈልገን ማለት ነው ትምህርት አለ። እና ስለዚህ ሊቃውንቶች እንዳሉት ማለት ነው ሎኒትኑ ሻባቶት ቪያሚም ቶቢም ለእስራኤል ላሻስኮን ባይም በቶራ ማለትም ሻባትና በዓላት የተሰጠው ለምንድን ነው? ስለዚህ ህዝበ እስራኤል ቶራ እንዲማሩበት ነው። እና ዋናው የህዝበ እስራኤል ህልውና ቶራ ናት። ኤዝ ኻይሚ ለማኽዝኪም ባለፈው ሳምንት ብዙ ጊዜ ተነጋገር ነው። ቶራ ልክ እንደ ኤዝ ኻይም ወይም ደግሞ የህይወት ዛፍ ነው። የህይወት ዛፍ ማለት ምሳሌ የሆነ የህይወት ዛፍ አለ ብንል ያን ፍሬ የሆነ ዛፍን ፍሬ በልቶ ለዘላለም እንደኖረ ማለት ነው። ስለዚህም አንድ ሰው ቶራ የሚማር ከሆነ ያን ህይወት ይቀበላል ማለት ነው። ለዘላለም እንዲኖር ይሆናል ማለት ነው። ህይወት ያለ ምንድነው? ከቶራ ነው። ህይወት ያለ ምንድነው? ዋናው ህልውና ካለ ከቶራና የቶራ ሚጽዋ ስንፈጽም ነው። ከዛ የምንረክ ከሆነ ግን በጣም ብዙ ጉድለት ይኖራል ማለት ነው። እንግዲህ ተመልከቱ። ከዛ በተጨማሪ ማለት የምንችለው ምንድነው? የይሁዲ ሃይማኖት እንደሌላ ሃይማኖት አይደለም። የይሁዲ ሃይማኖት እምነት ብቻ አይደለም። የይሁዲ ሃይማኖት ደግሞ በጣም ብዙ ህግጋት አለው፣ ብዙ እልኾት አለው። ማለትም ብዙ ማድረግ አለ። ኦሪታችን የምታዘን እምነት ብቻ አይደለም። ከማመን በተጨማሪ ዘን በኋላ ደግሞ በጣም ብዙ ትእዛዝ አለ። በየቀኑ የሚደረግ ነገር አለ። በየቀኑ ጸሎት አለ። የጸሎት ስነ ስርዓት ህግጋት አለው። ጸሎት ዝም ብሎ አይደለም የሚጸለይ፣ በጣም ብዙ ስርዓት አለው። እያንዳንዱ ትእዛዝ የራሱ ትእዛዝ እንትና ያፈጻጸም ድርጊት አለው። ለምሳሌ ትፍሊን እንዴት አድርጎ እንደሚታሰር፣ ትፍሊን እንዴት እንደሚሰራ፣ ጣሊት እንደሚለበስ፣ እንዴት ጽይጹት እንደሚደረግ ሁሉም በጣም ብዙ ህግጋት አለው። ይሄን ነገር በደንብ አድርጎ መማር የሚቻለው እንዴት ነው? በደንብ አድርገን ስንማረው ነው። ይሄን ነገር ማወቅ የሚቻለው ስንማረው ማለት ነው። ስለዚህ ይሄ ማወቅ ያስፈልጋል፣ ዋናው ነገር። ስለዚህ ባጭሩ የዚህ ትምህርት ዋናው ዓላማ ምንድነው? በየሳምንቱ በሻባቶት ምግብ እንደምንበላው በሙሉ በተቻለ መጠን ቁጭ ብለን ስለ ፓራሻ መማር ያስፈልጋል። ስለዚህም በህጉ መሰረት ይሄን በየሳምንቱ ሽናይ ምክራ ኻታርጉ ማለትም የኦሪቱን በደንብ አድርጎ የመማር ስነ ስርዓት አለ። እንግዲህ ተሻባት ሄዶ ከቤተ ክህነቱ ብቻ አይደለም መስማት ያለብን፣ እላ ራሳችንን መማር ያስፈልገናል ማለት ነው። ስለዚህ
አብዛኛውን ጊዜ መማር የምትችሉ ከሆነ ተቀምጣችሁ መማር ትችላላችሁ። ግን ራሳችሁን ባራሻውን ማንበብ በስርዓቱ ማንበብ እንግዲህ በአማርኛ ማንበብ ትችላላችሁ። ብዙ ጊዜ እንደምነው ይሄ ብታነቡት የኦሪት የአማርኛ መጽሐፍ በደንብ አድርጎ በስርዓት የተረጎመ መሆን አለበት። ብዙ ጊዜ እንግዲህ የክርስቲያኖች በጣም ብዙ የተለያየ ትርጉም ይተረጉሙታል እና ስለዚህ በጣም ብዙ ችግር ስላለ በዚህ ጉዳይ የራሳቸውን ሃይማኖት እንደሚገባቸው ስለሆነ የሚተረጉሙ ስለዚህ በጣም ብዙ ችግር አለ። ስለዚህ እኛ የምንለው እዚህ እስራኤል ሀገር የተረጉሙ መጽሐፎች አሉ። በተለይ አቶ ዘውዱ መብርሃን ያወጣው መጽሐፍ አይቻለሁ። እሱ በጣም ጥሩ ነው። በሱን ማንበብ ትችላላችሁ። እና ግን ዋናው ግን በተሻለ መጠን ቤት ክነሴቱ በአብዛኛው ጊዜ ባወኻሽን በቶራ አለ በሻባት ትምህርት የቶራ ትምህርት አለ። ያን ሄዶ መስማት ያስፈልጋል። ማንኛውም ራብ ከሄላ ወይም ደግሞ ራብ በአካባቢው ራብ በየሻባቱ ልክ እንደዚህ ለህዝቡ ትምህርት መስጠት ያስፈልገዋል። ማለትም ስለ ፓራሻት ሻባም ሊሆን ይችላል። እንዲሁም ደግሞ ኢልኾት ማለት የተለያየ ህግጋት ያስፈልጋል። ሻባት የሻባት ለምሳሌ በጣም ብዙ ህግጋት አለ። ኢልኾት ሻባት፣ ኢልኾት ፔሳህ፣ ኢልኾት ፊላ፣ ኢልኾት ብራኾት የተለያየ ብዙ ህግጋት አለ። ያን በደንብ አድርጎ የማስተማር ትእዛዝ አለ። ማንኛውም ራብ ያለው ራብ የሆነ ሰው ለህዝቡ ማንኛውም መንፈሳዊ ምግብ ማቅረብ መቻል አለበት። ህዝቡም ያስፈልገውን ማለት ነው። በተሻለ መጠን ለህዝቡ የምናስተምረው ይሄ ነው ማለት አብዛኛው ጊዜ በአማርኛ ትምህርት በጣም ስላጠረ ስላየነ ነው። እና ስለዚህ ዋናው ነገር በተሻለ መጠን ቶራ መማር ያስፈልጋል። በሻባቶት ቢቻል ከሆነ በየቀኑ ጊዜ ካለ ሄዶ በየቤተ ክህነቱ አብዛኛው ጊዜ ትምህርት አለ። ሄዶ ቶራ መስማት በጣም ትልቅ ሚጽዋ ነው። ግን ታልሙድ ቶራ ከነገር ኩለም አንድ ሰው ቶራ የሚማር ከሆነ ሁሉን የኦሪት ትእዛዝ እንደፈጸመ ይቆጠራል። አንድ የኦሪት ቃል ግን በጣም ብዙ እንትን አለው ደሞዝ አለ። በጣም ጥልቅ ነገር ነው ስለ የቶራ ጉዳይና ስለዚህ በየሳምንቱም ሄዶ በየጊዜው ቅርብ ከቤታችሁ ቤተ ክህነት ካለ ሄዶ መማር በጣም ትልቅ ሚጽዋ ነው። በሻባትም ሆነ በየትኛውም ጊዜ ቶራ መማር በጣም ትልቅ ሚጽዋ ነው። በጣም ትልቅ ነገር ነው፣ ጥልቅ ነገር ነው። እና በተቻለ መጠን ቶራ ማብዛት ያስፈልጋል። እንዲሁም ደግሞ እንደዚህ ባለው በርሻቶት ኸብራት ይወት እንደዚህ የምናየው ነገር እዛም በደንብ አድርጎ የሚያስተምር ራብ ካለ ያን መስማት በጣም ትልቅ ነገር ነው። ግን የተለያየ ነገር ከማየት የተለያየ ያልሆነ ነገር ከማየት የቶራ መስማት በጣም ትልቅ ነው። ስለዚህ እኛም ይሄን ለዚህ ነው ወደ ዩቲዩብ የገባንበት ምክንያት ይሄ ነው። እና ስለዚህ ቶራ ለህዝቡ እንዲኖር ወይ ደግሞ የቶራ ትምህርት እንዲኖር ነው። እና ቶራ መማር በጣም አስፈላጊ ነው። ህይወታችን የይሁዲ ህይወት ዋናው መሰረታዊ ህይወታችን ቶራ ነው። ያለ ቶራ መኖር አይቻልም። ረብሳ ዲያጋው የሚባል ታላቅ ሊቅ ነበረ። ግን ኡማቴን ኡማ ኢላ በቶሮቲያ ማለት ህዝብ እስራኤል ህዝብ የሚባለው እንዴት ነው ይላል? በቶራ ነው። ቶራን ሲጠብቅ ነው። ዋናው ህይወታችን ቶራ ስለሆነ ቶራ መማር ያስፈልጋል። ስለዚህ ሚቻል ሰው በየቀኑ ቶራ መማር ሚችል ከሆነ ግን አንድ ሰዓት ማይቻል ከሆነ ቢያንስ በሳምንት በሻባቶት እና በኻጊም ጊዜ ሄዶ ቶራ መማር ያስፈልጋል። ቶራ ያለ ቶራ መኖር በጣም ብዙ ጉድለት ስላለ ስለዚህ ቶራ መማር ያስፈልጋል ማለት ነው። እና ስለዚህ በዝራት ሐሸም እንግዲህ በተቻለ መጠን ባጭሩ ነው ይሄ ነገር በጣም ብዙ ነገር አለ። እና በዝራት ሐሸም ለሚቀጥሉ ሳምንት እስከምንገናኝ በዝራት ሐሸም ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ደህና ሁኑ።